ወይዘሮ ዘውዴ ጥበቡ የ35 ዓመት ዕድሜ ባለጸጋ የሆኑት የምህረት ደጅ በጎ አድራጎት ማዕከል ከተመሰረተ ጀምሮ እስካሁን እንደ ተረጂ ሳይሆን እንደ ቤተኛ ሆነው የሚኖሩ እናት ናቸው። የልጅነት ሕይወታቸውን በተመቻቸ ሁኔታ ለማሳለፍ እድሉ ስላልገጠማቸው 9ኛ ክፍልን እንደጨረሱ ነበር ድህነትን ለማሸነፍ ወደ ሥራው ዓለም መቀላቀል ስለነበረባቸው በአንድ የጣሊያኖች ሬስቶራንት ውስጥ የተቀጠሩት። በሥራ ዓለም እያሉ እግረ መንገድ ከተዋወቁት የትዳር አጋራቸው ጋር 3 ጉልቻ መስርተው የመጀመሪያ ልጃቸውን ታዳጊውን ዳዊት እንዳልካቸውን ወለዱ። ነገር ግን ሕፃን ዳዊት ከመወለዱ በፊት የ3 ወር ነፍሰ ጡር እያሉ የትዳር አጋራቸው ከወጡበት ቤት እስካሁን ያልተመለሱበት ሚስጥር ሁሌም ያልተፈታ እንቆቅልሽ ሆኖባቸው ከርመዋል። ምናልባትም ከማኅፀን የነበረው ዳዊት እንዲወለድ አለመሻታቸውና ከተወለደ በኋላም የአባትነት ኃላፊነታቸውን ለመወጣት አለመፈለጋቸው ሳይሆን እንዳልቀረ ወይዘሮ ዘውዴ በጸጸት ይናገራሉ። ያም ሆነ ይህ ሕፃን ዳዊት ከተወለደ ከ6 ወር በኋላ ጤናውን የሚያስተጓጉል ሕመም ተከሰተበት። ያም የነርቭ ሕመም ነበረ። በዘውዲቱና በጥቁር አንበሳ ሆስፒታል የሕክምና ክትትል አድርገውለታል። የጭንቅላት ሰርጀሪ ሕክምና ቢደረግለትም የዳዊት ጤና ግን በጭራሽ መስተካከል አልቻለም። ላም ቀንዷ አይከብድባትም እንዲሉ ወይዘሮ ዘውዴ ታማሚ ልጃቸውን ለማሳደግ በሰው ቤት ልብስ በማጠብና በሰራተኝነት ብዙ እንግልት አሳልፈዋል። አሁን ወይዘሮ ዘውዴ ራሳቸውን ካገኙበት ከምህረት ደጅ በጎ አድራጎት ማዕከል በፊት ቀድሞ የነበሩበትን ሁኔታ እንዲህ ያስታውሱታል። ድርጅቱ ሲቆረቆር ጀምሮ አብሮን ነበር። አይዟችሁ መጀመሪያውንም ራሱ እንዲህ ድርጅቱ ቦታ ከመያዙ በፊት ካለንበት ስርቻ ከእያንዳንዱ ወረዳ ተሰብስበን ከእያንዳንዱ ጓዳችን በራችን ተንኳክቶ ምነት ልጆች ናቸው ምነት ወላጆች ናቸው እዚህ ውስጥ ያሉ ተብለን እና ተፈልገን ነው ታገኘ ነው። ሁሉንም ተፈልጎ ነው። ማንንም ከፊት ለፊት የተገኘ ነገር የለም። ሁሉም ካሉበት በር ተንኳክቶ ተለቅሞ ነው ሁላችንም እዚህ ጋር የሚገኘው። እግዚአብሔር ይባርካቸው። ያው ዘመናቸው በጣም እኔ እንጃ ቤቴ ነው ለኔ እና ለኔ ቤቴ ነው። ጌታ ይባርካቸው። ወይዘሮ ዘውዴ ታዳጊ ልጃቸው ዳዊትን አሳድገው ወግ ማረጉን ለማየት የናፈቁት የሩቅ ተስፋቸውን ያልታሰበ ማዕበል ከልባቸው ጓዳ ጠራርጎ ወሰደባቸው። አዎ የ10 ዓመቱ ልጃቸው ታዳጊው ዳዊት ላይመለስ አሸለበ። እኔ ልጄ ዳዊት አሁን ዘንድሮ 10 ዓመቱ ነው። ያው እግዚአብሔር በ10 ዓመቱ አሳረፈው። ያው እድለኛ ሆኖ ነው ልጅ ያረፈ። የልጄ ማረፍ እንግዲህ እግዚአብሔር ጌታ አሳርፎታል። መልካም ወደሱ ነው ወሰደው። ያው ያሳዝናል፣ ግን ያው ወደምበልጥበት ነው እኔ በልጥበታለሁ እኔ ያላሳርፈው ብሎ ነው ወሰደው። አሁን የልጄን የዳዊትን እልፈት የሚያረሳሳኝ ነገር ቢኖር በማዕከሉ ያልተለየኝ እንክብካቤ ብቻ ነው ይላሉ ወይዘሮ ዘውዴ። ያው ታጠቡ፣ ተጸዳዱ፣ ተያውሩ፣ ተጫወቱ፣ ምሳችን በልተን ቁርሳችንን በልተን እስከ ዛሬ እንደ እናትና እንኳን ማታረገው ነውና የሚመጡትን እንግዶችን እኛን ጎብኝቶ አይዟችሁ በርቱ፣ ምን ጎደለባችሁ፣ ምን አነሰባችሁ እየተባለ ነውና እዚህ ደረስነው። እግዚአብሔር ይመስገን። እንግዲህ እስካሁን ከነሱ ጋራ ነው የዳይፐር መግዛችን ደሞዛችን በወር እየገባ አይዟችሁ ተብለን ነበር እዚህ ድረስ የምረዳች። ይህ የእናቶች ማዕከል እንዲያድግ ትልቅ ምኞታ አለኝ የሚሉት ወይዘሮ ዘውዴ ለእናታችን ለፓስተር በለጡ ከጎኗ የሚቆሙ ወገኖች እንዲኖሯት እግዚአብሔርን ከመለመን አልቦዝንም ሲሉ በአንድ የምሳ ፕሮግራም ላይ ይህንን ብለዋል። ፓስተር በለጡ እግዚአብሔር ይስጣት፣ እግዚአብሔር ይባርካት፣ ዘመኗ ይባረክ፣ ቤተሰቦቿ ይባረኩላት። ያው ከኛ ጋር እንደ እናት ቁጭ ብላ አውርታ እንደ ሕፃናቶች አውጫውታ እዚህ ያደረሰችን እግዚአብሔር ይመስገን። ቤታችን ነው ይሄ ድርጅት የነበረው። ያው አንዳንዳቸው ደግሞ እግዚአብሔር ፈቅዶ እንዲ ልጆቻችንን ሲያሳርፍ አይዟችሁ የምትል እናት ናት እና
በጣም ነው ማመሰግናት። እንደ ልጅ እንደ ሰራተኛ እንደ ወላጅ ሆና ጎንበስ ቀና ብላ ብሉልኝ ጠጡልኝ እያለች አይዟችሁ ምን ጎደለ ብላ አውርታ እያሳቀችን ከኛ ጋር እየተጫወተች እግዚአብሔር ይመስገን። ክብር ለሱ እናመሰግናቸው። ድርጅቱ ደግሞ ጌታ እንግዲህ ለወደፊቱ ታላቅ ሆኖ እንዲያድግ ምኞቴ ነው። እሷንም ደግሞ እንዲሁ የሚያሳርፋት የሚረዳት አይዞሽ ፊታችን ምን እናግዝሽ የሚላት አካል እግዚአብሔር ይርዳት። እሷም እስካሁን እንግዲህ ብቻዋን ውጭ ሀገር ያሉትን የሚረዱንም እህቶቻችንን ወንድሞቻችንም ጌታ ይባርካቸው። ለኛ በየወሩ ደሞዝ እየተከፈለ ዳይፐር መግዣ ተደርጎ የሚሰጠን ይሄ ቤት ነበረ። እግዚአብሔር ይባርካቸው። እነሱም ባሉበት ጌታ ይባርካቸው። ጌታ እድሜና ጤና ይስጣቸው። እናመሰግናቸዋለን። የማዕከሉ ስራ አስኪያጅ ፓስተር በለጡ ሀብቴ በበኩላቸው በዚሁ የምሳ ፕሮግራም ላይ ድርጅቱ ሲመሰረት ጀምሮ አብረው የቆዩ እናት በመሆናቸው አመስግነው በልጃቸው ህልፈት ምክንያት የተሰማቸውን ሐዘን እንዲህ ገልጸውላቸዋል። ዘውዴ ያው እንግዲህ በጣም አዝነናል ዳዊትን ከመካከላችን በማጣታችን። ግን አንቺም ስትናገሪ እንደነበረው እግዚአብሔር የወደደውን አደረገ። በመጀመሪያ በእውነት እግዚአብሔርን እጅግ አድርጌ አመሰግናለሁ ስላንቺ ስለተሰጠሽ ማንነት። እነዚህ ሁሉ አመታቶች እንደዚህ አይነት ልጅ ይዘሽ አንድ ቀን ፊትሽ ሳይጠቆር እንደሳቅሽ የተሰጠሽን አክብረሽ ይዘሽ ስታሳድጊ ስለነበረ እግዚአብሔርን እጅግ አድርጌ አመሰግናለሁ። አንቺንም የእስራኤል አምላክ እግዚአብሔር ይባርክሽ። ድካምሽ ከንቱ አይቀርም። መቼም ቅድም ስትዩ ነበረ ወደ ተሻለ ቦታ ሄዷል። ይሄንን ሁሉ ዘመን እንዴት ትመግቢው እንደነበረ እንዴት ታሳድጊው እንደነበረ በመጀመሪያ ወራቶች ላይ ልጅሽን እንዴት እየደበቅሽ ቤት እንኳን ለመከራየት የነበረውን ሂደት አውቃለሁ። ያንን ሁሉ አልፈሽ በእውነት እግዚአብሔር ረድቶሽ የምትችውን እስከ መጨረሻው ድረስ አድርገሻልና እግዚአብሔር አምላክ ይባርክሽ ዘውዲ። ፓስተር በለጡ አያይዘውም ወይዘሮ ዘውዲቱ ቀሪ ሕይወታቸውን ተጽናንተው መቀጠል እንዲችሉ የምህረት ደጅ በጎ አድራጎት ማዕከል ከጎናቸው እንደሚሆን ቃል በመግባት ሌሎች ቅዱሳን ወገኖችም እኚህን እናት ለማቋቋም ከያሉበት በሚችሉት ሁሉ እጃቸውን እንዲዘረጉላቸው የፍቅር ጥሪ አስተላልፈዋል። አሁን ደግሞ ብቻሽን አንተውሽ መኖር አለብሽ። ብዙ ዘመንሽን ከዳዊት ጋር ሳልፈሻል። አሁን ደግሞ የራስሽን ህይወት እንድትኖሪ የምህረት ደጅ ከጎንሽ ቆሞ ምን ንችለውን ነገር ለማድረግ አብረንሽ እንዳለን ይሁን። እንግዲህ በእግዚአብሔር ሕዝብ ፊት ነው ቃልም እገባልሽ። እንደገና ደግሞ ተመልካቾቻችን ዘውዴ ላለፉት እንግዲህ ከ3 ዓመት በላይ ከኛ ጋር ቆይታ በገንዘብ እየደገፍን ያው ተናግረዋለች። ብዙውን ነገር አልዘረዝረውም። ግን አሁን ደግሞ እሷን ማቋቋም መቻል አለብን። የምትኖረው በጣም ትንሽ በምትባል ቤት ውስጥ ገና ስናገኛት የቤት ክራይ እንኳን ለመከራየት ቤት ለመከራየት ልጇን እንዴት ሸፍና ትሄድ እንደነበረ እናውቃለንና አሁን ደግሞ እንግዲህ ማረፊያዋ ዘመን ስለሆነ እግዚአብሔር ቢረዳን እችን እናት አቋቁመን የተሻለ ነገር ማድረግ እንድትችል ሰርታ መብላት እንድትችል ከዚህ በኋላ የሚይዛት ነገር የለም። እንግዲህ በመናደርግላት ነገር ራሷን አቋቁማ ተሻሽላ ሌሎችን መደገፍ እስክትችል ድረስ ማድረግ ይጠበቅብናልና የተወደዳችሁ የእግዚአብሔር ቤተሰቦች ከእህታችን ዘውዴ ጋር አብራችሁ እንድትቆሙ እጆቻችሁን በመዘርጋት እህታችንን እንድትደግፉ ጥሪ ለማቅረብ እወዳለሁ። እግዚአብሔር አምላክ ይባርክ ዘውዴ። በክርስቶስ የተወደዳችሁ የእግዚአብሔር ቤተሰቦች በምህረት ደጅ በጎ አድራጎት ድርጅት ማዕከል ቤተሰብ ሆነው ልዩ ልዩ ድጋፍና እርዳታ የሚያገኙ እናቶችን በተለይም የምህረት ደጅ ባለው ተልእኮ የእናቶችን ተስፋና ደስታ ሲታደስ ማየት እንደመሆኑ እውነትም የበርካታ እናቶች ሕይወት በፊት ከነበሩበት ሕይወት በተሻለ ታድሶ በጤና በስነ ልቦና በኢኮኖሚና በማህበራዊ ሕይወታቸው እንክብካቤና ድጋፍ እየተደረገላቸው መሆኑን የሚመሰክሩ ታሪኮችን በዚህ ፕሮግራም በተደጋጋሚ እየሰማን እኛም ስለነርሱ እግዚአብሔር ስላደረገላቸው በጎነትና ቸርነት እግዚአብሔርን እያመሰገንን
ዛሬ ላይ ደርሰናል። አሁንም ይህን ፕሮግራም የምትከታተሉና ስለ ምህረት ደጅ በጎ አድራጎት ማዕከል በሚደረገው አገልግሎት እውነተኛ የእናቶች ሰላምና የእናቶች ደስታ፣ የእናቶች ተስፋ ታድሶ ማየታችን ለእናንተም ደስታችሁ ከሆነ እግዚአብሔርንም ለማመስገን ምክንያት ከሆናችሁ በቀጣይ በዚያ ያሉ ልጆችን በማሳደግ ለልብስና ለምግብ ለጤናና ለንጽህና መጠበቂያ ግብአት በሚሆኑ ልዩ ልዩ የእርዳታ ዘርፎች አብራችሁን የአገልግሎቱና የበረከቱም ተካፋይ እንድትሆኑ በጌታችን በኢየሱስ ክርስቶስ ፍቅር ስንጋብዛችሁ ደስ እያለን ነው። ሰፊ ከሆነው የመከሩ ሥራ አንዱ በሆነው የምህረት ደጅ በጎ አድራጎት ማዕከል የሚገኙ በጤና እክል የተወለዱ ልጆችና እናቶቻቸውንም በማገዝ አብረናቸው እንቆም፣ አብረን እናገልግል የአክብሮት ጥያቄያችን ነው። የምህረት ደጅ በጎ አድራጎት ማዕከል